السلام عليكم ورحمة الله وبركاته جماعة እንዴት ናችሁ ረመዳን እንዴት ይዟችኋል እንዴት ነው ከኛ ጋር ሰላም ነው አልহামዱሊላህ ረቢል ዓለሚን አላህ ሰላሙን ይፍጠር ሰላሙን አላህ ያምጣ ይሄ ደግሞ ይሄ ዱርዬ ሰውዬ ተጋብዣለሁኝ አንዴ እንትን እላለሁ እያለ እሱ ለእሷ ብቻ ካይሆን እኛንም ያጠፋናል እናትና አባት ናፍቆት የልጅ ናፍቆት መቼም የሌለው ሰው የለ ቤተሰቦቻችንን ካናይ ስለሚያጠፋን ይሄ ዱርዬ የሆነ ሰውዬ እጁንም አፉንም አላህ ያዘው እዚህ እየተቀባበላችሁ እናንተ የምትሰሩ ሰው ይታው ሰውየው ቁጭ ብሎ ያል ዱርዬ ነው መቅጣውን ያል ወብርቱ አጓጉል እንዳይጨርሰን ዱአ አድርጉ ነው የምላችሁ እውነቴን ነው በጣም ነው መፈራው እሱን ሰውዬ እናቱን ገሏል ስላሉ እንግዲህ እናትን ያህል ነገር እና በያለንበት አላህ ይጠብቀን ሀገራችንን ሰላም አላህ ያድርግልን ምን ወዳችሁን ሁሉ አላህ ሰላም ያድርግልን ጦርነት ለማንም አይበጅም ጦርነት ኪሳራ ነው ማንም ይሁን ማንም የሰው ልጅ መሞት የለበትም ግን የሚያሳዝነው ነገር ለሰው ልጅ መጨረሻ የሚሰራው መሳሪያ የሰው ልጅ መጨረሻ የሚጨርስ አንድ ከይር ነገር እንኳን ሰርተው እነዚህ ዕውቀት ያላቸው የሚባሉት ምን አለ ሰውን የሚያበዛ በሰው ላይ ብዛት ያለው ቢያደርጉ ሰውን የሚቀንስ እየሰሩ ይሄው ቤቱ ይቁጠረው እና እኛ ደግሞ አያገባንም እውነቴን ነው የምላችሁ ዲል ለኢራን ዲል እንትና የምትሉ ሰዎች አፋችሁን ያዙ ለራሳችን የቆሰለች አገር የታመመች አገራት ያላችን አላህ ያሽርልን ነው ብለን ዱአ ማድረግ ያለብን እንጂ እንደዚህ ያለ ነገር ለኛ አይጠቅመንም አይበጀንም አላህ ሰላም ያድርግልን ደግሞ ይሄ ዱርዬው ማለት ነው ልጀርብ እያለ ነው ቁጭ ብሎ እንደሙሰልሰልያን ማለት ነው አይጀርብ ማንንም ግብያ አይጠራው የለም እብድ ስለሆነ አንፈልግም እኛ የእንትና እብዲት ይበቃናል ስንቱን ሀገር የሚያስጨርሰው እንኳን ሁለት እብዲ ተጨምሮባት እንድንጠፋ ነው እንዴ ስለዚህ ማንንም የጋበዘ የለም በሉልኝ ይሄን ሰውዬ በቋንቋው ማለት ነው ይሄ ጉንጫሙ ሰውዬ ይሄ ዱርዬው ማለት ነው ማንንም የጋበዘው የለም አንዴ እንትን ልበላት ልሞክራት ልጀርባት የሚለው ላ እዛው በየገደሉ